በታሪከ ነገስት በመጀመሪያ በኢትዮጵያ አምላክና ንጉስ ዘንዶ እንደነበር ይታወቃል። ይህም ዘንዶ ለ400 ዘመናት ያክል በኢትዮጵያ ላይ እንደኖረ እንደነገሰ ነው የሚታወቀው። እንግዲህ እናቱ ደግሞ በጣም በሰፈሩ የታወቀች አንዲት ሴት ናት። አንዲት እህት አለችው። ሰላም ውድ የታኦግሎዞ ኦርቶዶክስ ቲዩብ ተከታታዮች እንደምን ሰነበታችሁ? ዛሬም እንግዲህ በሌላ ቪዲዮ ተመልሰን መጥተናል። እንግዲህ ዛሬ በጣም ለየት ያለ ነገር ነው ይዤላችሁ የመጣሁት። በጣም ለማመን የሚከብድ ነገር ነው። እንግዲህ በታሪከ ነገስት በመጀመሪያ በኢትዮጵያ አምላክና ንጉስ ዘንዶ እንደነበር ይታወቃል። ይህም ዘንዶ ለ400 ዘመናት ያክል በኢትዮጵያ ላይ እንደኖረ እንደነገሰ ነው የሚታወቀው። እንግዲህ ታሪኩን ላካፍላችሁ። እንግዲህ ምን ይላል? ዘንዶውም ስም አሮዬ ሲሆን የአባቱ ስም ደግሞ ደራጎን ነው። እናቱ ደግሞ በጣም በሰፈሩ የታወቀች አንዲት ሴት ናት። አንዲት እህት አለችው። ይህም የተወለደው በአክሱም አውራጃ መድባይ በተባለ ወረዳ ነው። እንዴት ነው ይሄ ታሪክ የተፈጸመው ስንል አንዲት ባልቴት ነበረች። በግቢዋ ላይ ቁጭ ብላ በቶፋ ወተት በምትጠጣበት ጊዜ ንስርና ዘንዶ ይጣላሉ ማለት ነው። ከዚያ በተጣሉ ጊዜ ንስሩ የዘንዶውን አይኑን ምናምን አወጣውና ቆሽቶና አንጀቱን ምናምን ይዞ በሰማይ ላይ እየበረረ እንዳለ በባልቴቷ ግቢ ሲያልፍ ያነ ደሙ ምናምኑ ተንጠብጥቦ ሴትዮዋ ከምትጠጣበት ወተት ላይ አረፈ። ከዛም በኋላም ያቺ ሴትዮ በዚያን ዕለት ወተቱን ሳታየው እንደ ተንጠባጠበባት ሳታውቅ ወተቱን ጠጣችው። ከዚያም በኋላ በዚያን ዕለት ከባሏ ጋር አብራ አደረች ማለት ነው። በመነግታው ተጸነሰ። በተወለደም ጊዜ ወንዱ ዘንዶ ሆነ፣ ሴቲቱ ደግሞ ኖርማል ሰው ሆነች ማለት ነው። ከዚያም በኋላ የሰፈር ሰዎችን በጣም ተገርመው ይሄማ ተአምር ነው ብለው ሊገሉ ሲሉ የሰፈር ሽማግሌዎች አይ ይሄንን እንኳን አትግደሉት፣ ይሄን ተአምር ሊያሳይ ነው ምናምን ብለው ተውት ማለት ነው። ከዚያም በኋላ ባደገ ጊዜ ከልጅቷ ጋር ጦት እየጠባ አደገ ይላል መጽሐፉ። እንግዲህ እዛ ከልጅቷ ጋር ጦት እየጠባ አደገ። በሰፈሩም እያደገ ሳለ ዶሮ የሰፈሩን በግ ምናምን እየበላ ሲያስቸግራቸው በቃ ይገደል ምናምን ብለው በቃ የሰፈሩ ሰዎች ሲወስኑ እህቱ አይ እኔ እንዳመሉ አሳግሼ ይዘዋለሁ አትግደሉት ብላ እነሱን አናገረቻቸው ማለት ነው። ከዚያም በኋላ አንቺ ካልሽስ ጥሩ ምናምን አሏትና ከዛም በኋላ ተውትኝ ማለት ነው ዘንዶውን። ከዚያ ከተውት በኋላ ዘንዶ በጣም አሁንም እያደገ በሄደ ቁጥር ኃይሉ በጣም እየጨመረ ሄደ እና እሷም አልቻለችውም። በጣም ካቅሟ በላይ ሆነ። የሰፈሩን በግ እንደዚህ በጣም በቃ እየጨረሰ በጣም ሸፍቶ ወደ ጫካ ገባ። ከዛም በኋላ ከዛም በኋላ ወደ ጫካም ገብቶ ሰውንም ሁሉንም እያደነ በዛፉ ውስጥ በሄደ ቁጥር በጣም ዛፎቹ በጣም ይወናጨፋሉ። ምን ይላሉ? በቃ በዚያን ሰዓት ያነ ዘንዶ በጣም ባለቃጭል ነው ብለው የሰፈር ሰዎች ሁላ ስም አወጡለት። ከዛም በኋላ ያነ ዘንዶ ሰውንም እያደነ እንስሳቱን ሁሉም ነገር ሲጨርስ በቃ ይሄ ሳይጨርሰን እኛ ራሳችንን እንገብርለት ብለው ማር፣ ወተት፣ ቅቤ ሁሉን ነገር እያቀረቡ ልጃገረድ ለአቅመ ሔዋን ያልደረሰች ልጃገረድን እየወሰዱ እየገበሩለት በቀን ለ400 ዘመን ያክል እየገበሩለት ሴት ልጆቻቸውን እየገበሩ ምግብ እየገበሩ ለ400 ዘመን ማለት 400 ዓመታት ያክል በኢትዮጵያ ኑሯል ማለት ነው። ይህም የሆነው ምንድነው ከንግስት ሳባ ወይም ከንግስት ማክዳ በፊት ነው። ከዚያም በኋላ በዚያን ጊዜ በጣም ተማረሩ እና አንድ አንጋቦስ የሚባል ሰው አለ። ይህም ሰው ይሄንን ዘንዶ ብገድልላችሁ ምን ታደርጉልኛላችሁ አላቸው ብሎ ሲጠይቃቸው ምን አሉት እነሱ? ይሄንን ዘንዶ ከገደልክልንማ ለልጃችን ለዘንዶ የምንገብረውን ሁሉ ከልጆቻችን በስተቀር እንገብርልሃለን፣ ንጉስም ትሆናለህ። አንተም ካለፍክ በኋላ ልጅህም ወንድም ካለ ይነግሳል፣ ሴትም ከሆነች በድንግልና ብትነግስ እንቀበላታለን ብለው ነገሩት ማለት ነው። ከዚያም በኋላ
ያንም ዘንዶ በጣም እንትን ከማለቱ የተነሳ ቀንድ አብቅሏል። እንደገና ደግሞ አፉ ውስጥ በጣም የምታበራ ሉል አለች ይላሉ። ያንንም ሉል ውሃ በሚጠጣበት ጊዜ ብቻ ካልሆነ አያወጣውም ካፉ ማለት ነው። ከዛም በኋላ ያን ሰውዬ ምን አደረገ? አንጋቦስ የሚባለው ሰውዬ ዘንዶ ውሃ ሊጠጣ የሚሄድበት በጣም ባህር አለና ያንን ባህር ዳር ዳሩ እንዳለ ምንጥር አድርጎ አደረቀው። ያንን የመነጠረውን ካደረቀ በኋላ እሱ በዛ በሚመጣበት ሰዓት ተጠባብቆ እሳት አቀጣጠለው። በሚነድበት ሰዓት እሱ መውጫ አጣ ዘንዶ። ከዛም በኋላ የተለያዩ ሰራዊቶችን ሰብስቦ ህዝቡን ሁሉ ሰብስቦ ዳር ዳር ሆነው በጦር በሰይፍ እያሉ በሚመቱት ጊዜ የአንጋቦስ ልጅ ንግስት ማክዳ የምትባለው ንግስት የኢትዮጵያ ንግስት ጠቢቡ ሰለሞን ጋር የሄደችው ማለት ነው። ሶስት ነው ስሟ፣ ንግስት አዜብ፣ ንግስት ማክዳና ንግስት ሳባ ትባላለች። ሶስት ስም ነው ያላት፣ በሁሉም ትታወቃለች። እና እሷ የአንጋቦስ ልጅ ናት። ባይዘው ንግስት እሌኒ የነጋሲ ዘር የለባትም። በአባቷ ምክንያት ነው የነገሰችው እንጂ ከድሮ አንስቶ ሲወረድ የመጣው በንግስና በዘር ነው። ንግስና የሚተላለፈው በዘር ነው እንጂ እንደዚህ ዝም ብሎ ማንም ተነስቶ ልንገስ ቢል አይችልም። እና እሷም ንግስት እሌኒም የነጋሲነት ዘር የለባትም ማለት ነው። ከዚያም በኋላ ሰብስቦ በጦር በሰይፍ እየጨፈጨፉት ሳለ ደሙ ተፈናጠረና ከንግስተ ሳባ እግር ላይ አረፈ፣ ተፈናጠረባት ማለት ነው። በዚያ ሰዓት እንደ ክንታሮት መስሎ በቀለና ወደ ፍየልና ወደ አህያ አይነት የሰኮና እግር ወይም ወደ ቀንድነት ተቀየረ ይላል ማለት ነው። ከዚያም በኋላ ሞተ። ያነ የሞተበት አመድ የሆነበት ከትንሽ ጊዜ በኋላ ሲያዩት የሆነ እጽዋት አበቀለ። ግን ከዚህ በፊት ግን ከሞተ በኋላ አባትየው የአንጋቦስ የሚባለው የንግስተ ሳባ አባት ለ40 ዓመት ያክል ኢትዮጵያን ገዝተዋል ማለት ነው። በዚያን ጊዜ ንጉስ አደረጉት። ከልጆቻቸው በስተቀር ለዘንዶ የሚገብሩለትን ሁሉን ነገር ለሱ ሰጡት። በጣም የተከበረ ሰውም ነበረ። ከዚያም በኋላ ወደ ፊት ሊድና ያን ዘንዶ የተቃጠለበት ቦታ ያን አመዱ ብስብስ አለና እዛ የማትታወቅ እህል አበቀለች። ያቺ እህል ሲያዩት በጣም እንትናት በጣም ታምራለች። ሲያዩት እንደዚህ ቡቃያው ማለት ነው። እና ምናሉ ሲጠይቁ ትላልቅ አባቶችን አይ እነዚህን እህል የሚያውቁት የጎጃም ገበሬዎች ናቸውና ከጎጃም ገበሬዎች አስጠርተን እስኪ እንጠይቃቸው አሉ። ከጎጃም ገበሬ ተጠርተው መጡና እስኪ ይህች እህል ምንድናት? ከዚህ በፊት ዘንዶ ተገድሎበት እንደዚህ ነበረ ምናምን ብለው ያለውን ሲቹዌሽን አስረዷቸው ማለት ነው። ከዚያም በኋላ አይ ተድረስና ወቅተን እንመረመራታለን ብለው እነሱም ወቅቱ በደረሰ ጊዜ ወቁት ማለት ነው እህሉን። ከዚያም በኋላ በወቁትም ጊዜ ፈጭተው ምን ብለው ጋግረው ሲበሉት ለነገስታትና ለመኳንንቶች፣ ለልዕልቶች፣ ለልዑሎች የሚቀርብ በጣም ጣፋጭ ምግብ ሆነ። ይሄ ማለት ምንድነው? ጤፍ ነው። እና በጣም የሚገርም ነው። እና ያን ማለት ከዛ በፊት ጤፍ አልተፈጠረም ማለት አይደለም። በጣም ይፋ ሆኖ የወጣው ጤፍ በተለየ የኢትዮጵያ ምግብ መሆኑ የታወቀው ከዛን ጊዜ ጀምሮ ነው እንጂ ጤፍ አልተፈጠረም ከዛ በፊት ማለት አይደለም። እና በጣም ጤፍ መታወቅ የጀመረው ከንግስተ ሳባ በፊት ያን ከአንጋቦስ በኋላ ማለት ነው። ዘንዶ ከተቃጠለ በኋላ ከሞተ በኋላ ነው ይሄ ጤፍ እንትን ያለው። እናም ያን አባትየውም ካረፈ በኋላ ልጅቲቱ በድንግልና በድሮ ጊዜ ሴቶች የሚነግሱት በድንግልና ሆነው ነው እንጂ ዝም ብለው ሊነግሱ አይችሉም። እና ነገሰች ንግስተ ሳባ ወይም ንግስት ማክዳ ንግስት አዜብ የምትባለው ነገሰች። ከነገሰችም በኋላ ስለ ጠቢቡ ሰሎሞን ትውፊት ትሰማለች። ስለ ጠቢቡ ሰሎሞን በጣም ጥሩ ነገር ትሰማለችና በጣም ጠቢብ ነው ስለሚባል እሱን ለመጎብኘት ወደ ሰሎሞን ስትሄድ እጅ መንሻ አቅርባል። ብዙ ነገሮችን ወርቅ፣ ማዕድናትን ኢትዮጵያ በድሮ ጊዜ በጣም የታወቀች ሀገር ናት። በጣም በማዕድን የከበረች ሀገር ናት። አሁን ነው እንጂ እንደዚህ የተራቆተችው ማለት ነው። የዛ ሄደች። በዚያም በሄደች ጊዜ ምን አሉት አሽከሮቹ፣ የሰሎሞን አሽከሮች ከእግሯ ላይ ቀንድ የበቀለባት ሴት እየመጣች ነው፣ ንጉስ ወይ ትግባ ወይ ብለው ጥያቄ ያቀረቡለት። እሱም ምን አለ? አስገቧት አለ። ገቢ እሷም ስትገባ የሆነ ከጠቢቡ ሰሎሞን ላይ ደጅ ላይ የተጋደመ እንጨት አለ።
እዛ ያን እንጨት አሰናከላትና ያን በቅሎባት የነበረው እድሜ ልክ ሲያሰቃያት የነበረው ቀንድ ወልቆ ተገላገለች ማለት ነው። እና በገባች ጊዜ ቀንድ ያበቀለች ሴት ናት ብላችሁ አልነበረም እንዴ? የት አለ ቀንዱ ብሎ ንጉሱ ሲቆጣ እሷ ተናገረች። አረ እኔማ ትክክል ነው ቀንድ ነበረ እግሬ ላይ ቤት ከውጭ ያለው እንጨት አሰናክሎኝ አወለቀልኝ አለችና ነገረችው። ከዚያም በኋላ እሷ አንድ ብር ለበጠችበት ከዚያ እንጨት ላይ። በየሰዓቱ የሚመጡት ነገስታት አንዳንድ ብር እየለበጡ እስከ ክርስቶስ መሰቀል ድረስ ደረሱና ይሁዳ ያን ብር ተሰብስቦ ጌታ የተሸጠበት በዛ ብር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሸጠው በዚያ ነገስታት በየጊዜው ሲመጡ ከዚያ እንጨት ላይ እየለጠፉ እየሄዱ በዚያ ብር ነው ለይሁዳ ተሰጥቶ ብሩ ጌታችን የተሸጠው ማለት ነው። ከዚያም በኋላ ያን እንጨት ከየት መጣ ብንል ከገነት ነው የመጣው። የሰሎሞን ወታደር አለና ንስርንና አሞራን በማዳቀል ፔጋሰስ የሚባል ፈረስ አለና አንድሮሜዳ መጽሐፍ ላይ ታገኙታላችሁ ስለ ፔጋሰስ። ያን መጽሐፍ ያን ፈረስ ንስርንና አሞራን በማዳቀል ያን ክንፍ ያለው ፈረስ እንትን ያለው ማለት ነው የተፈጠረው የሰሎሞን ወታደር ነውና ስጋ በመጠንቁ አድርጎ ከላይ እንደዚህ ሲያሳየው ስጋውን አገኛለሁ በሚል ሲበር ገነት ገባና ከወይራ እንጨት ላይ አሰረው። ከዛም በኋላ መላኩም ሰይፉን እንደዚህ ሲያሳየው ያንን የወይራ እንጨት አንስቶ ከሰሎሞን ደጅ ላይ ጣለውና ጌታችን የተሰቀለበት እንጨትም ያን ነው ይላሉ፣ የተሸጠበትን ብር በዚያው ነው ይላሉ። እንግዲህ የተሰቀለበት እንጨት ነው በዚያ ነው ይላሉ። እሱ እንኳን ያው የተረጋገጠ አይደለም የሚል መጽሐፍ አለ። እና ይሄ ነው ዛሬ ያቀረብኩላችሁ ታሪክ። በጣም እንደተማራችሁበት ተስፋ አደርጋለሁ። ኢትዮጵያ ለ40 ዘመን ያክል በዘንዶ እንደተገዛች፣ ተሳባ ደግሞ የነጋሲነት ዘር እንደሌለባት፣ በማን ምክንያት እንደነገሰች እንደተማራችሁበት ተስፋ አደርጋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ሰላም ቆዩ።